የምንጣፍ አሰራር ቱቶሪያል ፓርት 1። በዚህ ቱቶሪያል ሁለት ቤዚክ ነገሮች እናያለን። የመጀመሪያው ተፍቲንግ ማሽናችን መቀሱ እንዳይሰበርብን ምን አይነት ጥንቃቄ መውሰድ አለብን የሚለው ነው። ሁለተኛው ደግሞ ምን አይነት ጨርቆችን ለምንጣፍ ስራ ወይም ለተፍቲንግ ማሽን መጠቀም እንችላለን የሚለው ነው። መቀሳችን ከሚሰብሩብን ነገሮች መካከል እየሰራን ግድግዳ፣ እንጨት፣ ብረት ወይም ደግሞ ፍሬሙ ላይ የምንጠቀማቸው ሚስማሮች ቢመቱብን ቀጥታ መቀሳችንን ይሰብሩብናል ማለት ነው። መቀሳችን ተሰበረ ማለት ጨርቃችንን ይቀድብናል፣ ክሩን ደግሞ በስትክክል አይቆርጠውም ማለት ነው። ስለዚህ ምን ጊዜም ፍሬም ስናሰራ ከግድግዳችን ርቀት ሊኖረው ይገባል ማለት ነው። በምንሰራበት ጊዜ ተፍቲንገኑ ግድግዳው ጋር መድረስ የለበትም። ከዛን ደግሞ ፍሬሙ ላይ ያሉት እንጨቶች፣ ሚስማሮች እየሰራን ተፍቲንግ ማሽናችንን መምታት የለበትም ማለት ነው። መጠቀም የምንችላቸው ጨርቆች አንደኛው ጨራጨርቅ ይባላል። በጣም ስስ ነው። እሱን ጨርቅ መጠቀም እንችላለን። ከዛ ውጪ ደግሞ የመጋረጃ ጨርቅ ይሄኛው በነጭም በግሬ ከለርም አለው። ይሄንን መጠቀም እንችላለን ማለት ነው። በኔክስት ፓርት ደግሞ ሌሎች ዲቴይሎችን እነግራችኋለን። ኢትዮ አንድ ስቶሮች ነን።